ኳንቲቲ ለመስራት በጣም የሚታወቀው ሶፍትዌር ምንድነው? ኤክሴል ነው። ስለዚህ ኤክሴልን መክፈት ነው። ኤክሴል ስንከፍት ልክ እንደማንኛውም ኤክሴል እንደማንኛውም ዳታ እንደምንሰራው የራሳችንን ቴብል እናዘጋጃለን። ለምሳሌ የመጀመሪያው ስራ የምንሰራው ቴክ ኦፍ ሽት ነው። ስሟን እዚች ጋር ስም ከመቀየር እንጀምር። ራይት ክሊክ አድርገን ሪኔም ብለን ቴክ ኦፍ ሽት ቴክ ኦፍ ሽት ማለት እያንዳንዱ ዩኒት ወይም ደግሞ እያንዳንዱ ኳንቲቲ የሚለቅበት የሚሰራበት ነው ማለት ነው፣ ዝርዝሩ። ከዛ በኋላ ኳንቲቲ ደግሞ አለ፣ ዝርዝሩ ደግሞ ሰመራይዝ ተደርጎ ኮስት የሚወጣበት ማለት ነው። ነገር ግን አሁን ቴክ ኦፍ ሽት ነው። ቴክ ኦፍ ምን ይመስላል? እዚች ጋር ሴሌክት እናደርግና ዲች ካደረግን በኋላ እዚች ጋር መተን ከለሩ ነጭ ከለር ነጭ ከለር ምንም ልሞጥ ማለት። ከዛ ግን ላይን ደግሞ ቦርደር መስራለት። ቦርደር ደግሞ ፈርጋሊ ዚ ላርግና ቨርቲካል ብቻ ነው የምፈልገው፣ ሆሪዞንታል አልፈልግም። አናቱ ላይ ግን ልፈልግ እችላለሁ። እንደምታዩት እዚህ አይነት መልኩ ተዘጋጀ። ከዛ ይችን የላይኛዋን ለኢንፎርሜሽን ለፕሮጀክት ኢንፎርሜሽን መጻፊያ እንዲች አድርገን አንድ 5-6 ፓርቷን ቴብሏን እናጠራታለን። ኖ ቴብል ዙሪያውን ግን ቦርደር አድርግልኝ። ስለዚህ ይቺ የዝርዝር መረጃ መጻፊያ ነው። የፕሮጀክቱ ስም፣ ቦታው፣ ማንዲስ ኤቭሪቲንግ ዲቴል ይጻፋል። ይችን መጣና የመጀመሪያዋ ደግሞ ይችን እናደርጋታለን፣ ርዕስ ትሆናለች። ለምሳሌ ይችን ርዕስ ላይ ከለር እናደርጋትና እዚህ ያለ ከለር የመጀመሪያው ላይ ምን አለ? ታይምሲንግ አለ። ታይምሲንግ አለ። ቀጥሎስ ዩኒት ወይም ደግሞ ሌንግዙ ማለት ነው። ዩኒት ወይም ደግሞ ሌንግዝ ብንለው ይቻላል። ሌንግዝ እዚች ጋር ደግሞ ስንመጣ ምን አለ? ኳንቲቲ አይደል? እዚች ጋር ስንመጣ ምን አለ? ዩኒት። ከዛ አጥፋትነች እንዴት እናርጋትና ከዩኒት ቀጥሎ ደግሞ ምን አለ? ዲስክሪፕሽን። ዲስክሪፕሽን ቦታው ሰፊ ቦታ ስለሚፈልግ ሰፋ እናደርገው። ቬሪ ጉድ። በዚህ መልኩ አዘጋጀናት ማለት ነው። ተለቅ እናርጋት ካል ጎላ ማድረግ እንችላለን። አሁን ቀጣይ ስራችን ምንድነው? እዚህ ጋር እንመጣና የመጀመሪያው ስራችን ሰብስትራክቸር ነው የምንሰራው። ካፒታል ኤል በለና ሰብስትራክቸር ሰብስትራክቸር ወርክ እንሰራለን። ሰብስትራክቸር ስር ደግሞ ምን አለ? እርዝ ወርክ አለ። ከፈለግን ኤዋን ብላል ኤዶት ዋን ብላትና እርዝ ወርክ እርዝ ወርክ አደረገ። እነዚህ ሁለቱም ከለሮችን በቃ ቀይ ከለር አድርጋቸው ርዕስ ስለሆኑ አሁን ስራችን የእርዝ ወርክ ስራ ይጀምራል ማለት ነው። እርዝ ወርክ ስራ ስንጀምር የመጀመሪያው ከየት ነው ልነሳው? ሳይት ክሊራንስ ይጀምራል። ስለዚህ እዚህ ጋር ቀድሞ ሳይት ክሊራንስ ማለት ይቻላል፣ ግን ከጨረስን በኋላ ይሻላል። ሳይት ክሊራንስ አንድ ቦታ ድሮይንጋችንን እናምጣው። የአውቶካድ ድሮይንጋችን ቅድም ስንሰራት የነበረችዋን የአውቶካድ ድሮይንግ እዚህ እናምጣት። እኔ ጋር የአውቶካድ ድሮይንግ እዚህ ጋር አስቀምጫታለሁ። እኛ እች ማለት ናት። ስለዚህ እችን አውቶካዳችንን ወደዛ እንውሰዳት ማለት ነው። እችን አውቶካዳን ወደዛ ለመውሰድ እናደርጋለን። እዚህ ጋር ስኒፕ እናድርግና ስኒፕ ትላለች። ድሮይንጋችንን ከዚህ ጋር እንውሰዳለን። ያደረጉትና ኤክሴላችን ላይ ፔስት እዚህ ጋር ዳይሜንሽን እያየን መስራት ነው። በአጋጣሚ ዳይሜንሽኑ ትክክል ሆኖ አይደል ተለቅ ብሎ አውቶካዱ ላይ ቢወጣ አሪፍ ነበር። ለጊዜው ይታየናል እንጀምር። ስለዚህ ሳይት ክሊራንሳችን ስንት ነው? ቦታው 15 ሜትር በዚህ በላይ በኩል ደግሞ 16 15 በ16 ከሆነ እዚህ ጋር እንዴት ነው ሳይት ክሊራንስ ላይ ዳይሜንሽን የምንሰጠው? ቦታው አንድ ነው አይደል? ስለዚህ እዚህ ጋር አንድ ከዛ ሁለተኛ ደግሞ እዚች ጋር እንመጣና ቪዲዮ ስላለ ችግር የለም። እዚች ጋር 11 ሜትር አንድ ነው ያለው። ሌንግዙ ስንት ነው?
15 አለ። 15 ከሆነ ወርኪንግ ስፔስ ይፈልጋል። 50 አንዳንድ ነው ያሰብነው። ለሳይት ክሊራንስ ከሆነ አንዳንድ ሜትር ግራና ቀኝ 50 ይቻላል። ልክ ነህ። አንዳንድ ሜትር እናድርገው። ስንት እናድርገው? 18 እሺ። እንደገና ደግሞ በዛኛው ሳይድ ኤክሽን ደግሞ ስንት ነበር? 15 ነበር። 15 የነበረው ደግሞ ስንት ይሆናል? 17 ጨረስ። ከዛ እዚህ ጋር መጣና እኩል ይሆናል ብለን ፕሮዳክት እንላለን። ፕሮዳክት ማለት አባዛልኝ ነው። ፕሮዳክት አሉትና ሶስቱን አንድ ጊዜ ሴሌክት ስናደርጋቸው ከዛ ኢንተር ስትለው ነው ሶስቱን አስቀምጣል። መለኪያቸው ምንድን ነው? ሜትር ስኩዌር ነው። ዲስክሪፕሽን ሳይት ክሊራንስ ዊዝ 20 ሴንቲሜትር ዴፕዝ እስከ 20 ሴንቲሜትር ዴፕዝ ብሎ መገለጽ አለበት። ይሄ ካልተገለጸ የሚያመጣ መሰለ ኳንቲቲ ላይ ዋላ ግጭት ያመጣል። ለምሳሌ 30 ሴንቲሜትር ዴፕዝ ድረስ የሚቆፈር ቦታ ቢሆንና ሳይቱ ቆፍር ብትለው ጨረታ የሚወስደው ሰው ምንድን ነው የሚለው? ኖ አዲሽናል ኮስት። አንተ ደግሞ ሳይት ክሊራንስ ነው ትላለህ። ስለዚህ ፋይቲንግ ስለዚህ 20 ሴንቲሜትር በላይ ከሆነ አዲሽናል ኮስት መጠየቁ አይቀርም። ስለዚህ ስፔሲፋይ ይደረጋል። ይችን ስንጨርስ ግን ሴሌክት እናረጋትና ከላይ በኩል መስመር እናስቀምጣለን። ይኸው ከላይ በኩል እቺ ደግሞ መልሷ ብቻዋን ደግሞ ከስር በኩል እናረጋታለን ባለ ሁለት መስመር። ስለዚህ ውጤታችን አለቀች። ወደ ሁለተኛው ስራ ነው። ቀጥሎ ምንድን ነው የሚቆፈረው? መልከት ሚል አውጂ ፕላስት ናት። እስከ በቃ በልክ አለ ብለን እሺ፣ በልክ አለ። በልክ ስንት ይኖራል? አንድ ማለት አንድ ነው። 1 ሜትር ሳይሆን ስፋት ነው። አንድ አይነት 16 ምናልባት ይሄ 0.5 ልናደርገው እንችላለን። ሳይት ክሊራንሱ እስከ 1 ሜትር አይደል? ስለዚህ ችኛዋን 17 እናደርጋት። እስኪ ችኛዋን ደግሞ 16 አደረግናት። 50 ሳንቲም ዴፕዝ 1 ሜትር ካለ ድረስ 1 ሜትር ልክ 1 ሜትር ቬሪ ጉድ። ቅድምኛም እንደዛ ነው ያደረግነው። ትክክል። እዚህ ጋር መጣና እኩል ይሆናል ትለዋለህ። አሁን ፕሮዳክት ሁለቱ ዳክት አልኩትና እነማን አራቱ ኢንተርሴክት ሳይሆን ማለት ነው። እዚህ ጋር መጣ ሜትር ኪዩብድ እዚህ ጋር ተወንተ መልክ ስካቬሽን መልክ ኤክስካቬሽን እቺ ለቀድሞ መስመሯን እናመሳስላት አይደል? ክሊክ አድርጌ ፔንት እቺ ፎርማት ፔንተር መጥቼ እቺ ባደርጋ ሁለት ጣቶችን ጨረስን። ሶስተኛ ምን አለ? ፒት ኤክስካቬሽን ይኖራል። ስንት ነው ፒት ኤክስካቬሽን ያለው? ኮለኖች መቁጠር ነው። 9 ኮለን አለ። ስለዚህ 9 አለ። የአንዷ አንድ አይነት ብለን እናስባቸው። ጊዜያችን ለመቆጠብ አንድ አይነት ናቸው ብለን እናስብ። ስለዚህ 9 ነው። የአንዱ ሌንግዙ መኖሪያ ቤት እንግዲህ ጂፕላስ ናት። አሁን የዚህን ፓዱ ሁኔታ የሚወስንልን ኢታብስ ነው አይደል? ስትራክቸራል ሞዱ ከዛ በኋላ ያ ሶይል ቴስቱ ምናምን ታውቆ ነው። ግን አሁን እኛ ዝም ብለን አስብ አድርገን በስታንዳርድ እስከ ስንት ሊሆን ይችላል? አንድ መኖሪያ ቤት 1 ከ40 እኛ ቀን ጂፕላስ ናት። ያ እስከ ሜትር ከ20 ይቻላል። ሜትር ከ20 ይችላል። ሜትር ስፔሲንግ ስንቆፍር ትክክል ሜትር ከ20 ካረግ 50 ብለን 1.2 ነበረች 1.7 1.20 ነበር። 50 ጨምር ነው ማለት ነው። 0.5 ጨምር
የሚተሳሳት ስለዚህ ስኩዌር አሰብን እዚህ ጋር 2.2 አደረገ። ከዛ ዴፕዝስ 1 ሜትር ቆፍረናል። 3 ሜትር 20 ሳንቲም አንስተናል። እኛ 1 ሜትር በበልክ ተቆፍሯል። ቤታችን 3 ሜትር ነው ዴፕዝ ብለን እናስብ። ስለዚህ 2 ሜትር ጨረሰ። እዚህ ጋር መጣና ከናል ብለን ፕሮዳክት ብለን እነዚህ ሶስት አንድ ጊዜ ከዛ ዩኒቱ ምንድነው? ሜትር ኪዩብ ምንድነው? ይሄ ሂት ኤክስካቬሽን ሂት ኤክስካቬሽን ጨረስን ማለት ነው። እንደዚሁ ፎርማቷ እንድታምርልን እችን ሴሌክት አድርገናል። ፎርማት ፔንተር እናትና ቻተን ማመሳሰል 3 ነገር ጨረስን ማለት ነው። ቀጣይስ ከሂት ኤክስካቬሽን ቀጥሎ ወዴት ነው የምንሄደው? ኦልሬዲ ተቆፈረ፣ ፋሮ ጉዳይ ጨረስን። ቀጣይ ስራችን ፎርምወርክ ያ ልክ ነው፣ ሊን ነው የሚቀድመው። ስለዚህ እዚች ጋር ኮንክሪት ወርክ ለብቻታችን ሰራታለን። ስታንዳርድ ወጥ ባይሆንም ፎርምወርክ አንድ መጣ። አሁን ኮንክሪት እዚህ ጋር ሰርተህ እንደገና ፎርምወርክ ዘለ ኮንክሪት ከምትል ስቴፕ ሄደው ምን ላይ ነው? ፕሮጀክት ስኬጁሊንግ ላይ። አሁን ስኬጁል ማን ይቅደም፣ ኳንቲቲ ግን የመቅደም ጉዳይ አይደለም። አንድ ላይ ኮስት የማወቅ አይደል አሁን። ስለዚህ እኛ ቀድመን ማንን ስራ እንትሮም እያወቁ እንደዛ ስኬጁሉን በጣም እያንዳንዱ ያጠራሙ ነው። ስለዚህ አሁን ማቴሪያል ኮስት እያወጣን አይደል? ዝብርቅርቅ አድርጋ አንዴ ዛዛ ከምንረገጥ ፎርምወርኮችን ኮስት እናወጣና ከዛ የኮንክሪት ስራዎች ስንመጣ ግን ኮንክሪቷንም ኮንክሪት ስራ ጋር እንሰራለን። ተረዳኸኝ? አሁን ፎርምወርክ ይቻላል፣ ከኮንክሪት መቅደም ይቻላል፣ ግን ፎርምወርክ ብናደርግ አሪፍ ነው። እዚች ጋር ማን ነው ኤዋን አይደል? ኤቱ ከፈለገ ኤዶት ቱ ፎርምወርክ ይቻላል። ግዴታ አይደለም፣ ያው እንዲቀለን ነው፣ ለቀለት ነው። ወርክ አልከው አይደል? ፎርምወርክ ካረካት በኋላ ይችን ቀይ እናድርጋት። አሁን ፎርምወርኮችን አንድ ላይ ለመደመር ልበችን እዚህ ጋር መስራቸው። የመጀመሪያው ምንድነው? ፎርምወርክ ባድማን ነው የፓዶችን ነው የምንሰራው አይደል? ፓድ ስንት በስንት ነው? ሜትር ከ20 በሜትር ከ20 ብለናል። ስለዚህ የአንዷን ሳይድ ብናይ ሜትር ከ20 ማለት እዚህ ጋር ስያት ላሳያቸው እንዲህ ብናደርጋት እቺ ነች አይደል? ከለማ እንዲያርጌ ላሳያቸው እቺ ነች። ስለዚህ እዚች ጋር ሜትር ከ20 ናት፣ እዚህ ጋር ሜትር ከ20 ናት፣ እዚህ ጋር ሜትር ከ20 ናት። ስለዚህ እዚች ጋር ስንት ነው የሚሆነው? የጣውላው ርዝመት እዚች ጋር ብታደርጓት የመስማር መምቻ ወጣ የሚል ነገር ይፈልጋል አይደል? አያት ጣውላው እንደዚህ ያለ የሚሆነው እዚህ ጋር ጠበብ ብትልም ይችላል። ያላሳያችሁ እንዲች አይነት ነገር ይፈልጋል። እቺ ወጣ የምትለዋ ግዴታ ነው ጣውላ ለመሰለ በርግጥ ማቴሪያል ውስጥ ያወጣናል። እቺ ትወጣለች። ይህ ግን አብዛኛው ለነገሩ ኢግኖር ስለሚያደርጓት ኢግኖር ያደርጓታል። ትንሽ ናት ጎዳም ስለምትችል ግን አሁን ሜትር ከ20 ነበር አይደል? እዚች ጋር የጣውላ ቲክነስ 2 ሴንቲ ታስፈልጋለች። 2 ሴንቲ ማለት ስንት ናት? ሜትር ከ22 ይሆናል ማለት ነው። ከ24 በሁለቱ ከ24 መሰረት ይችላል። ጣና ያንቷል ስታንዳርዱ 2 ሳንቲም ናት ማለት ጣውላ ቴክኒክ አንድ ጣውላ ቴክኒክ እኮ ይለያያል። ስታንዳርዱን ያውና እንደየእንትኑ አንድ እዚች ጋር ስንት አለን? ስንት ናቸው ፓዶቻችን? 9 ግራና ቀኝ ያላቸው ስንት ማለት ነው? 9 18 9 አይደል? የዚህ 18ቱ 2 ከ24 18ቱ 2 ከ21 ለአንዷ ፓድ 2 አላት። በዛ በኩል አለ 2 አለ እዚህ አይቻለች። ቀይ ከለር አድርጋት ከፈለግ እንዲገባ ችኛ መትልች ቀይ አይደለች። ለአንዷ ፓድ ስንት አላት? 2 ኳንቲቲ ቪዥዋላይዝ እንድታደርጉ 2 አለች። ስለዚህ ለአንዷ 2 ካለ 9 አሉ። 9 ስንት ይሆናል? በሜትር ከ22 ከ24
24 አለ። እሺ በዚህ በኩል ስለንመጣ ነው ገና እዚች ጋር እንምጣና የአንዷን እናያት እንዳረግናት 18 ናቸው። የ18ቱ ሌንግዟ ስንት ናት? ሜትር ከ24 1.24 1.24 አረግና አይደል? ከዛ ደግሞ ቁመቷ ደግሞ ዴብዟ አይደል? ጣውላ 30 እናርቃታለን። 30 0.3 ለምን ስስል ፓዷ አለች አይደል? ከፍታው ቁመቷ ጣውላ ያው በሜትር ስኩዌር አይደል? በኤሪያ ጨረስ። ከዛ በኋላ የዚችን ምን እናርጋት? ቶታል ድምሯን እዚህ ጋር እንስራ። ፕሮዳክት አልናትና እችን ሶስቷን አድርገን ኢንተራረግ ነው። ሜትር ስኩዌር ናት። ፎርምወርክ 9 ኮለን ስለሆነ በሁለት ተባዝተን 18 ማለት ፎር ፓድ ፎር ፉቲንግ ፓድ ለፉቲንግ ፓድ ዋይት ማለት ነው። አሁን 18 ጣውላዎች አሉን ማለት ነው። ነገር ግን በዛኛው ሳይድ ደግሞ እዚህ ጋር አጠር ያለች ደግሞ በመስመር ትመታለች። እችኛዋ አለች እችኛዋን ማለት ነው። እች ግን ቁመቷ እንደ ቀዩ አይደለች። ራሱ ነው ኤግዛክትሊ በሜትር ከሀያ ነው። ገቢና ውጪ የናቲ ስራ አሁን ላይ እንትን ነው። እዚች ጋር ፊክስ ታሰራለች። አሁን ቀርታለ ግን እንደዚህ አድርገህ ይቻላል። እንደዚህ ነበር የሚሰራው። ምክንያቱም ያው ሲሰራው ገቢና ውጭ አድርጎ ይሰራል። ሁለቱም ገቢ ያደርጋል። ስታስቆርጠው ማሽን ሜትር ከ20 ላይ ሳይቆርጥም ነው። አሁን ሜትር ከ22ቱ ወጪ ነው። ከ24ቱ አሁን ወደ ሁለተኛዋ ነች። ሁለተኛዋችን ደግሞ ስናይ ሜትር ከ20 አይደለች። ይሄ ቆንጆ ነው አሰራር በይዞ እሱም ማወቃችን ኮንሰፕት ይሆናል። አሳይም ታስቆርጠው ይገባናል ማለት ምክንያቱም ያቺ 2 ሳንቲሟ ወጪ ነው። ኳንቲቲ ይሄን ታዛ እንደዚህ ያለ ቁረጥ ብለን ለማሽን ታስቆርጠው። አሁን ቀጣይቹ ዘሴም ናቸው። 18 ነው አሁን የሚያስፈልገን 18 ያቺ ብቻ ሜትር 24 የነበረችዋ 2 ትሆናለች። የብዙ ግን 0.3 ነው። ይሄም 0.3 ነው። ከዛ ኤሪያው እንደ ቅድሙ ፕሮዳክት ኮፒ ባደረገው ራሱ ይሰራል። በነገራችን ላይ ኮንትሮልስ ተመሳሳይ ስለሆኑ አይ ድራግ ዳረጉ እኮ ይሰራል። አየት ሰራ ስንተና የመጠን 36 ቻላ ሜትር ቻላ ተቆጣጣ ልክ አይደለም። ልክ ነው። ሜትር ስኬር ስለሆነ 0.36 ያለው 0.3 18 ነበር። ኦኬ 18 ነው አላባዛ እንደ ድራግ ሆነ የሚጠመነው ይቻላል። አይ እንደ ቦታ ሰዎች ጨረስን ማለት ነው። ከዚህ በኋላ ያለው እንደዚሁ እንደላኛው ተመሳሳይ እንደሆነ ፎርማት ማሽላል ያለው ፎርማት ላይ ማመሳሰል ይችላል። ግን እያሰመርን ይችላል። ምን እናድርገው? ይሄን በቃ ይሄን ላጥፈው እና እንዳለ ኤክስካቬሽን አይባል ቶታል አልደመርነው። አሁን ትክክል ደምረን እንሄዳለን። አሁን ፎርምወርክ በአንድ መደዳ ያደረግነው እኮ ድምር ለማወቅ ሰመሪ ገና ግን ይሄ ምንድነው? ቶታል እነዚህ ቶታል ኤክስካቬሽን ይናል ሰመሪ ዋጋ እዚህ ጋር መጣና ይችን ኢንተርናል ኢንሰርት እዚህ ጋር መጣና ቶታል ኤክስካቬሽን ቶታል ኤክስካቬሽን እዚህ ጋር መጣና እኩል ይሆናል ብለን ማንንም ደምረው 3 እቺ ምንድን ነው? ሳይት ክሊራንስ ስላት እሷ አትደመር በልኩና ፒቴንክ ሁኔታ ትለያለች። አዎ ለዚህ ሁለቱም ብቻ ነው እንደምረው ቴላ የለንም ማለት ነው። ስለዚህ አሁን ኋላ ኮንፊውዝ እንዳያደርገን ወደ ኳንቲቲ የምንወስዳቸውን ከለር ለየት አድርገናቸው እንሂድ። እዚህ ጋር ለምሳሌ እቺ ምን እናደርጋት አሪፍ ነው? ቀይ እናርጋት እና ደመቅ እናርጋት። ጎልድ ቀይችን ይዘናት ነው የሚሄድባት። እቺም እንደዚሁ ምትሄድባት ቀይህ። ስለዚህ እቺም ሜትር ስኩዌር ዳታ ቬሪድ አንድ ቦታችን ወስደት ማለት ነው። እዚህ ጋር ገና አልደመርንም አልጨረስንም። ስለዚህ የጨረስነው የማን ነው? ሁለት ነገር ጨረስን። ሳይት ክሊራንስ እና
ኤክስካቬሽን ያለቅ ፎርምወርክ ገና እየሰራ ነው። አሁን የፓዱን ጨርሰናል። የኮለኖቹ ኮለኖቹ ላይ ስንመጣ ደግሞ ስንት ኮለን አለ? 9። ለእነሱም እንደዚሁ ናቸው ተመሳሳይ አይደል? የዚህ ስትራክቸር ናቸው። 30 በ30 ነው ብለን እናስብና 18 በስንት ነጥብ 34 ሳንቲማ ወጪ ነው። ቁመቷን ደግሞ ዴብዟ ያው እንደ ቅድሙ ጣውላው ቲክነሱ አይደል? የኮለኑ 30 ነው አለ። 3 ሜትር ነው ከ50 ነው። ቀነስ ነው ከላይ 3 ሜትር ነው ቤታችን ገባ 3 ሳንቲም